ጠብና ጥበብ ይለያያል አይደል? ጥበብ ዓለም ውስጥ ትገባለህ፣ ካላወቅኩ የጠበብ ዓለም ውስጥ ትገባለህ። እና ለሰሎሞን የጥበብ አገር ወዴት ነው ማደሪያ ወዴት ነው እያለ ፈልጓል። ኤርታሌ ያለ አይደለ? አንዴ አለመፈንዳቱ ስለሚተነፍስ ነው። ከተነፈስክ አትፈነዳም። በመሰረታዊ ነገሩ ጥበብ አትወድቅም፣ ሰው ራሱ ነው የሚወድቀው። እኔ ብዙ ሰዎች ድሮ እንዳንተ በጣም አስብ ነበረ፣ እንዴት ለምን እል ነበር። አሁን ግን ያ ስሜት አልቋል፣ ከኔ ወጥቷል ማለት ነው። ምንድነው ማን ነው ተጠቃሚ ነው? ምሳሌ ምግብ አለ አይደል? ብትበላው የምትጠቀመው አንተ ነህ እንጂ ምግቡ አይደለም። ይሄንንም ብታውቅ ረቂቅ ነገር ውስጥ የምትገባው በህይወት ደስተኛ የምትሆነው አንተ ነህ እንጂ ጥበብ አይደለችም። እና ሰው አልፈልግም በቃኝ ፊደል ይቅርብኝ ብሎ ይጣለው፣ ጥበብ አትወድቅም። ሰውየው በድንቁርና ዓለም ውስጥ ይወድቃል። መጥበብና መጠበብ ይለያያል። ይሄን ካወቅ ትጠበባለህ፣ ካላወቅ ትጠባለህ። ጠብና ጥበብ ይለያያል አይደል? ጥበብ ዓለም ውስጥ ትገባለህ፣ ካላወቅኩ የጠበብ ዓለም ውስጥ ትገባለህ። ምርጫው ያንተ ነው። ትውልዱ ቢያቀው ቢራቀቅበት ህይወት ቢያደርገው ልዩ ዓለም ነው። ራሱን የቻለ ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው። አንዳንድ ጊዜ ምግቡን በልታ አጣጥመ ጣፍጦኛል እንደምትለው ሰው አይማርካ፣ የተማረው ብቻ ይጠቀምበት። ቢቻል ማሱ ቢነቃ ጥሩ ነው፣ ባይነቃም ብዙ እንትን አይልም። ምን ችግር የለም። ኢትዮጵያ ለምሳሌ አንድ የሚባል ነገር አለ ማለት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው የሚለውን የኢትዮጵያ ሊቃውንት ሲያዩት ምንድነው እግዚአብሔር ታዲያ ጥቂቶች ከሆነ ዓለም ውስጥ የሚገቡት ጥቂት ሰዎች ከሆኑ በብዙዎቹ እንትን አይልም፣ አይቀናም? ለምን ጥቂቶች ሲል ነው አይቀናም። ለምን ጥቂት ብረት ያለው ብዙ አፈር ባለው አይቀናም። ጥቂት ወርቅ ያለው ብዙ ብረት ባለው ሰው አይቀናም። ጥቂት ዳይመንድ ያለው ደግሞ ብዙ ወርቅ ባለው አይቀናም። ዋናው ጥራቱ ነው። ስለዚህ ጥበብ እንደ ዳይመንድ ናት፣ የፈለገ ሰው ይቀበላት። እና ለሰሎሞን የጥበብ አገር ወዴት ነው ማደሪያ ወዴት ነው እያለ ፈልጓል። ኢትዮጵያዊቷ ንግስት ኢየሩሳሌም ድረስ ለጥበብ ሄዳለች። በቃ የፈለገችውን አግኝታለች። በቃ ለሷ በቂዋ ናት። ሌላው ሰው ኢየሩሳሌም ላይ ጓዝ ይችላል። ስለዚህ እንደኔ ምልከታ ጥበብ በጣም የከበረሽ በመሆኗ መሻትም መፈለግም ስላለ ብዙ ሰዎች ደግሞ የሚታየውና ብልጭልጩን አርቲፊሻል ነው እንትን የሚላቸውና እዛ ውስጥ የመሄድ አቅም ላይኖር ይችላል። ግን የሄደባት ይጠቀምባት እንጂ ለምነህ እንደው ባካችሁ እንደው በእግዚአብሔር ብለህ መሬት ተነጥፈ የምትሰጠው መሆን ግን የለበት ብዬ አምናለሁ። ከክብርነቱ አንፃር ኤርታሌ ያለ አይደለ? አንዴ አለመፈንዳቱ ስለሚተነፍስ ነው። ከተነፈስክ አትፈነዳም። በመጽሐፎቹ በመጽሐፍም በቃልም ትተነፍሳለህ ማለት ነው። አልፈነዳውም ማለት ነው። ባይዘው ስትጽፍ ራሱ እየተደሰትክ ነው። እኔ አሁን ለምሳሌ እዚህ ውስጥ ስትገባ እኮ ቁጥር ዓለም ውስጥ ስትገባ እኮ ሌላ ዓለም ነው። ሌላ ራሱን ችሎ ዓለም ነው። ፊደል ዓለም ውስጥ ስትገባ ሌላ ዓለም ነው። ሄኖክ እውቀት ነው። እዛ ውስጥ ስትገባ ስም አምላክ ውስጥ ስትገባ ይሄ ራሱ እንዴት አይነት እኮ ሌላ የሚያስደስት ዓለም እኮ ነው። ቢችል አብሮ ቢደሰት ጥሩ ነው። ካልተደሰተ አይመለከትም። እኔ አሁን ለምሳሌ ሰው ቢኖር ባይኖር ፕላኔተርዝ ላይ አይመለከት። ይሄ ራሱ ዓለም ሆኖኛል ነው። ራሴን ሸሽጌበታለሁ። እና ምን ያደርግሃል? በቃ ዓለም በጣም የሚጨነቅበትን ነገር ውስጥ እንዳትጨነቅ ያደርጋል። ትልቁ የሚሰጥህ እንትን ይሄ ነው። ካልም ያደርጋል። ሰው ስሜታዊነትን ይገለዋል። አሁን ስሜታዊ ያልሆነ ቶሎ ሪስፖንድ አላረገ ኦልሬዲ እንትን ብሏል። ምንም ማድረግ አልችልም እና ለመናደድ ሞክርና እምቢ ሲለኝ ሲስተሙ እንደገና እውጠዋለሁ። አትናደድ እንትን ይላል። ራሱን ችሎ ዓለም ነው። ስለዚህ ብዙ እንትን አይጨንቅ። በተሻለው አቅም ታስተላልፋለህ የተቀበልከውን። እንደ ሩድንት ለምሳሌ ምንድነው የዱላ ቅብብሎሽ አለ አይደል? ቶርች ዱላ ቅብብሎሽ በጣም ወደው ነው። በጣም የፊተኛው ሮጦ የኋለኛው ከደከመ ተሸናፊ ነውና ያቀበሉንም በተቻለን ፍጥነት አቀብለን እኛ ወደ በህይወት እያለን ወደምናቀው ዓለም እንሄዳለን። ወደማናቀው ዓለም ግን አንሄድም።